ሰላም የዚህ ቻናል ቤተሰቦች፣ የአንጎል ጤናን ለመጨመር የማሰብና የማስታወስ ብቃትን የሚጨምሩ 4 ምግቦች። በዚህ ቪዲዮ ለማስታወስ አቅም፣ ለማሰብ ችሎታ ብሎም ለአንጎል ጤና ከሚረዱ ብዙ ምግቦች ውስጥ ቶፕ 4 የተሻሉ 4 ምግቦችን እናካፍላችኋለን። ተመገቧቸው፣ ተጠቀሙባቸውም። በተለይ አንደኛው ተአምራዊ ስለሆነ ተመልከቱት። እነዚህ ምግቦች የማስታወስ አቅምን በእጅጉ ለመጨመር፣ የማሰብ ብቃትን፣ ትኩረት የማድረግ አቅምን ለመጨመር፣ የአእምሮ ጤናን ለመጠበቅ፣ የአንጎል የነርቭ በሽታዎችን ለመከላከል ይጠቅማሉ። እነዚህን ጥቅሞች ለማግኘት ይህን ቪዲዮ በደንብ ለመረዳት ቪዲዮውን እስከ ፍጻሜው ተመልከቱት። ላይክ፣ ሼር፣ ሰብስክራይብም ይደረግ። መቼም ጠቃሚ መረጃ እንዲያልፋችሁ አትፈልጉም። ለአንጎል ጤና የማሰብን የማስታወስን አቅምን ከሚጨምሩ 4 ምግቦች ውስጥ በአንደኛ ደረጃ የሚገኘው አሳ ይሆናል። አሳን መመገብ በተለይ የሰቡ አሳዎችን መለየት ከተቻለ እንደ ሳልሞን፣ ማክሬልና ሳርዲን አይነት አሳዎችን መመገብ ለአንጎል ሁለንተናዊ ጤና የማሰብ አቅምን ለመጨመር የማስታወስ ችሎታን ለማሻሻል የመጀመሪያው ምግብ ነው። በፕላኔታችን ጤናማ የሚባለው ምግብ አሳን መመገብ ነው። አሳን ለማሰብና ለማስታወስ አቅም እንዲረዱት ካስቻሉት ንጥረ ነገሮች ውስጥም የዲኤችኤ እና የኤፒኤ ኦሜጋ 3 ፋቲ አሲዶችና ከፍተኛ ጥራት ያለው ፕሮቲን ይገኙበታል። ዲኤችኤ ፋቲ አሲድ ማለት አንጎልን ከሰሩት ንጥረ ነገሮች ውስጥ አንዱ ነው። በተለይ በኒውሮን ህዋሳት አካባቢ ተከማችቶ ይገኛል። አንጎል ውስጥ ከሚገኝ አጠቃላይ የቅባት ወይም የፋት መጠን ውስጥ 25% የሚሆነው ዲኤችኤ ቅባት ነው ወይም የዲኤችኤ ፋት ነው። ዲኤችኤ የኒውሮናል ሜምብሬን ፍሉዲቲን ለማስጠበቅ ይረዳል። ይህ ደግሞ በአንጎል ህዋሳት መካከል ፋስት ሲግናል ትራንስሚሽን ወይም ፈጣን የሲግናል ልውውጥ ወይም መተላለፍ እንዲኖር ይረዳል። ኤፒኤ እና ዲኤችኤ የአንጎል ብግነትን ለመቀነስ ይረዳሉ። ያ ማለት አንድ ነገር ፕሮሰስ የማድረግ አቅማችን እንዳይቀንስ ይረዳሉ። የኮግኒቲቭ ዲክላይን ይቀንሳሉ። ያ ማለት የአንጎል እርጅናን በደንብ ለማዘግየት ይጠቅማሉ። ብዙ ጥናቶች በጋራ እንዳረጋገጡትም በደም ውስጥ ከፍተኛ የዲኤችኤ እና ኤፒኤ መጠን መኖር ወይም የኦሜጋ 3 መጠን መኖር ለተሻለ የማስታወስ አቅም፣ በተር ወርኪንግ ሜሞሪ ወይም የተሻለ የመያዝ አቅም፣ ሻርፐር አቴንሽን፣ ለተሻለ ትኩረት መኖር እንዲሁም የአልዛይመር በሽታን ለመከላከል ያ ማለት የመርሳት ወይም የመጃጃት በሽታን የመጋለጥ እድልን ይቀንሳል። በኒውሮሎጂ ጆርናል የታተመ ጥናት ይፋ እንዳደረገው ከሆነ ከፍተኛ የኦሜጋ 3 መጠን ያላቸው ሰዎች ላርጀር ብሬን ቮሊዩም ወይም ከፍተኛ የሆነ የአንጎል ቮሊዩም በአንጎል የሚሞሪና የኮግኒሽን ቦታዎች በሂፖካምፓስ እና በፕሪፍሮንታል ኮርቴክስ እንዳላቸው ተገልጿል። በተጨማሪም የአብስትራክት ቲንኪንግ ቴስታቸው ወይም ውስብስብ አይነት ነገሮችን የመፍታት ውስብስብ የሆኑ ፈተናዎችን በተሻለ ሁኔታ የማለፍ ሃይር ስኮርድ የማድረግ አቅማቸው ከሌሎች የተሻለ ሆኖ ተገኝቷል። ያ ማለት የተሻለ አብስትራክት የሆኑ ነገሮችን ፕሮሰስ የማድረግ አቅም አሳይተዋል ማለት ነው። ኦሜጋ 3ዎች የሰረብራል ብለድ ፍሎውን ወይም ወደ አንጎል ህዋሳት የሚደረገውን የደም ዝውውር በመጨመር የአንጎል ህዋሳት በቂ ኦክሲጅን ኒውትረንት እንዲደርሳቸው ያስችላል። ይህም ለተሻለ የአንጎል ፕሮሰሲንግ የአንጎል ጤና ይረዳል። አሳን ለማሰብና ለማስታወስ አቅም፣ ለአንጎል ጤና፣ ለአንጎል ተግባር ብላችሁ ስትመገቡት ጎን ለጎንም ሌሎች ጥቅሞችን ታገኛላችሁ። እንግዲህ አሳ ከአንጎል ቀጥሎ ለልብ ጤና ነው የሚጠቅመው። ስለዚህ አሳ ለልብ ጤና በጣም ይጠቅማል። ለአይን ጤና፣ ለአጥንትና ለመገጣጠሚያ ጤና ወይም ለአጥንትና ለመገጣጠሚያ ጥንካሬ፣ ለቆዳ ጤና፣ ለደም ስኳር ምጥጥን፣ ብግነትን፣ ቃጠሎን ለማስወገድ፣ ሙድን፣ ጥሩ ስሜትን ለማሻሻል፣ የሜንታል ሄልዝ የአእምሮ ጤናን ለመጠበቅ፣ ከፍተኛ ጥራት ያላቸውን ፕሮቲንን ለማግኘት፣ ለጤና ጠቃሚ የሆኑ ማይክሮኒውትረንቶችን ለማግኘት አሳ ይረዳል። አሳ ጤናማ ምግብም ስለሆነ ተመገቡት። ሁለተኛው ብሉቤሪ ይሆናል። አንዳንዶቹ ሰማያዊ እንጆሪ ይሉታል። ብሉቤሪ የማሰብ አቅምን የማስታወስ አቅምን ለመጨመር ለአንጎል ጤና ጠቃሚ ነው። የዚህ ተግባሮቹ ሚስጥርም አንቶሲያኒንስ በተባሉ ጸረ ኦክሲደንቶች፣ ቫይታሚን ሲዎች እና ፋይበሮች ምክንያት ነው። አንቶሲያኒኖች የፍላቮኖይዶች አካል ናቸው። ታዲያ ብሉቤሪዎች የማሰብና የማስታወስ አቅምን እንዴት ይጨምራሉ የሚለውን ስናይ አንደኛ አንቶሲያኒኖች ብለድ ብሬን ባሪየርን አቋርጠው መግባታቸው ነው። እንግዲህ ወሳኙ ነገር ይሄ ነው። ብለድ ብሬን ባሪየርን አቋርጠው የሚያልፉ ንጥረ ነገሮች በጣም ውስን ናቸው። አንቶሲያኒኖች ብለድ ብሬን ባሪየር የሚባለውን የአንጎል ሽፋን ወይም ሜምብሬን አቋርጠው ወደ አንጎል መግባት ይችላሉ። ከዛም ለሚሞሪ ለለርኒንግ በሚያገለግሉት የአንጎል ክፍሎች ወይም ብሬን ኤሪያዎች ይከማቻሉ። በተለይ ሂፖካምፓስ በሚባለው የትውስታ ቦታ ወይም ሚሞሪ ሴንተር በመከማቸት የመማር የማስታወስ አቅምን ያጎለብታሉ። ሌላው የአንድ ሰው የአእምሮ አቅም የሚለካው ምን ያህል ኒውሮኖች ሲናፕስ ያደርጋሉ፣ ምን ያህል ኒውሮኖች ኮሚኒኬት ያደርጋሉ የሚለው ይሆናል። ሲናፕስ ኮሚኒኬት የሚያደርጉት የኒውሮኖች ብዛት አንዱ ወሳኝ ነገር ነው። ሲናፕስ ማለት የኒውሮን ሴሎች እርስ በርሳቸው የሚያደርጉት ግንኙነት ወይም ኮሚኒኬሽን ነው። አንቶሲያኒኖች የሲናፕቲክ ፕላስቲሲቲን በመጨመር ወይም የሲናፕስ ቁጥርን በመጨመር የኒውሮኖች ወይም የአንጎል ህዋሳት ኮሚኒኬሽንን ግንኙነትን ይጨምራሉ። በተለይ ሂፖካምፓስ በሚባለው የትውስታ ቦታ። ይህ ሂደት ደግሞ ለተሻለ የመማር የማሰብ አቅም ይረዳል። የኒውሮኖች ኮሚኒኬሽን መጨመር ወይም ኮኔክሽናቸው መጨመር አጠቃላይ የአንጎል አቅምን ይጨምራል። ብሉቤሪዎች አንጎል እንዳያረጅ ተሎ እንዳይጃጃ ይረዳሉ። ይህን የኮግኒቲቭ ኤጂንግ ወይም የአንጎል ማርጀትን ብሉቤሪዎች የሚከላከሉትም የኒውሮኖችን ብግነት በመቀነስና የኦክሲዳይዝ ጭንቀትን በመቀነስ ይሆናል። ይህ የኦክሲዳይዝ ጭንቀት ካልተወገደ ግን የኒውሮኖች መጎዳት በመከሰት የማስታወስ እክል ይገጥመናል። የሃርቫርድ ጥናቶች እንደገለጹት
እንደገለጹት ከሆነ አዘውትረው ብሉቤሪን የሚመገቡ ሰዎች የአእምሮ እርጅና መጠናቸው ከማይመገቡ ሰዎች አንጻር ሲታይ በ2.5 ዓመት ቀንሶ ተገኝቷል። ይህ ማለት ብሉቤሪን አዘውትሮ መመገብ አንጎላችን ስል እንደሆነ ለረጅም ጊዜ እንዲቆይ ይረዳል ማለት ነው። ይህ ጥናት የተሰራው እድሜያቸው በገፋ ሰዎች ላይ ነው። ፍላቮኖይዶች ወደ አንጎል የሚኖርን የደም ዝውውር በመጨመር የትኩረት ወይም ፎከስ፣ የፕሮሰሲንግ ስፒድ እንዲጨምር ያደርጋሉ። ብሉቤሪን ለትውስታና ለማሰብ አቅም፣ ለአንጎል ጤና፣ ለአንጎል ተግባር ብለን ስንመገበውም ጎን ለጎንም ብዙ የጤና ጥቅሞች እናገኛለን። ብሉቤሪዎች ጠንካራ ጸረ ኦክሲደንቶችን በመያዛቸው እትየለሌ የሆኑ በሽታዎችን ለመከላከል ይጠቅማሉ። ብሎም ብሉቤሪዎችን አዘውትሮ መመገብ ለልብ ጤና፣ ለአይን ጤና፣ ለቆዳ ጤና፣ ለምግብ ስርዓተ ልመት ጤና፣ ለምግብ ልመት መሻሻል፣ ለደም ስኳር ምጥጥን፣ ካንሰርን ለመከላከል፣ ለኢሚዩን ጤና ወይም በሽታ የመከላከል አቅምን ለመጨመር፣ ብግነትን ለማስወገድ፣ የቆዳ እርጅናን ለማዘግየት ይጠቅማሉ። ብሉቤሪዎች የፍራፍሬዎች ሁሉ ቁንጮ በመባል ይታወቃሉ። ስለዚህ እንድትመገቡት ተጋበዛችሁ። እናንተም ላይክ እያደረጋችሁ በሶስተኛ ደረጃ የሚገኘው ብሮኮሊ ነው። ምናልባት ብሮኮሊን በቀላሉ ማታገኙ ሰዎች ቆስጣን መጠቀም ይቻላል። ለዚህ ለአንጎል ጤና፣ ለማስታወስና የማሰብ ብቃትን ከሚጨምሩ አረንጓዴ ቅጠል ያላቸው አትክልቶች ውስጥ ብሮኮሊ፣ ቆስጣ፣ ኬል እና ኮላርድ ግሪን ይገኙበታል። ስለዚህ ብሮኮሊን ከቻላችሁ ውሰዱ፣ ካልሆነ ግን ቆስጣን መጠቀም ትችላላችሁ። ብሮኮሊ የማስታወስ ወይም የማሰብ አቅምን ለመጨመር ተመራጭ ነው። ብሮኮሊም ሆነ እንደ ቆስጣ ያሉ አረንጓዴ ቅጠል ያላቸው አትክልቶች ይህን የአንጎል ተግባር የሚሰሩት እነዚህ ንጥረ ነገሮች በመያዛቸው ነው። እነሱም ፎሌትን፣ ቫይታሚን ኬን፣ ሉቲንን፣ ቤታ ካሮቲንን፣ ኮሊንን እና ሳልፎራፊንን በመያዛቸው ነው። በተለይ ብሮኮሊ ቫይታሚን ኬ፣ ኮሊንን፣ ሳልፎራፊንን በደንብ በመያዙ ለብዙ ጥቅሞች ያገለግላል። ኮሊን የአሴታይል ኮሊን ኒውሮትራንስሚተር ፕሪከርሰር ነው። አሴታይል ኮሊን በጣም ቫይታል ኒውሮትራንስሚተር ሲሆን ለሚሞሪ አቴንሽን በጣም ይረዳል። ሳልፎራፊንም ጠንካራ ጸረ ብግነት፣ ጸረ ኦክሲደንት ባህሪ ያለው ኮምፓውንድ ሲሆን የአንጎል እርጅናን ለመከላከል ይረዳል። ኒውራል ሪፔር ለማካሄድ ወይም የተጎዱ ኒውሮኖችን ለመጠገን ይረዳል። በቫይታሚን ኬ ይዘታቸውም ብዙ ጥቅሞችን ይሰጣሉ። ቫይታሚን ኬ አዳዲስ ስፊንጎሊፒዶችን ለመፍጠር ይጠቅማል። ይህ የቫይታሚን ኬ ቁልፍ ሚናም ለአንጎል ህዋሳት መዋቅርና ተግባር በጣም ይጠቅማል። ስፊንጎሊፒድ ማለት የአንጎል ህዋስ ሽፋን አንዱ አካል ነው። ለኤፒሶዲክ ሚሞሪ መሻሻል ይረዳል። ያ ማለት ለትውስታ በጣም ጠቃሚ ነው። ሌላው ወሳኝ ነገር ፎሌት ነው። ፎሌት እንዴት ይጠቅማል? ሁለት ወሳኝ ተግባሮች ይኖሩታል ከአንጎል ጋር ተያይዞ። አንደኛው ወሳኝ የሆኑትን ኒውሮትራንስሚተሮች እንደ ዶፓማይን እና ሴሮቶኒን አይነት ኒውሮትራንስሚተሮች እንዲመረቱ አስተዋጽኦ ያደርጋል። እንዲሁም ኒውሮኖችን የሚጎዳውን ኮምፓውንድ ሆሞሲስቲን ኮምፓውንድን ለመቀነስ ለማስወገድ ይረዳል። ይህም ለተሻለ የፕሮሰሲንግ አቅም ይረዳል። ሌላው ሉቲን ነው። ሉቲን በአንጎልና በአይን ተከማችቶ የሚገኝ ካሮቲኖይድ ሲሆን በአንጎል የሚገኘው ሉቲን ለፈጣን የማሰብ አቅም፣ የማስታወስ አቅም፣ ፋስተር ፕሮሰሲንግ ስፒድ፣ ፎር በተር አቴንሽን ስፓን ያ ማለት ለተሻለ የትኩረት የማድረግ አቅም ይረዳል። እነዚህ እስካሁን የተጠቀሱት ሁሉም ኮምፓውንዶች የእውቀት ተግባርን ወይም ኮግኒቲቭ ፋንክሽንን ለማሻሻል፣ ለማቆየት፣ የአንጎል ጤናን ለመጨመር፣ የአንጎል እርጅናን መጃጃትን ለማዘግየት በጋራ ይሰራሉ። የቅርብ ጊዜ ጥናቶች እንደገለጹት ከሆነ የተጠቀሱትን ምግቦች አዘውትሮ በየቀኑ መውሰድ፣ ከተቻለ 1 ካፕ ያክል መውሰድ የአእምሮ የብቃት መቀነስን፣ ኮግኒቲቭ ዲክላይንን እንደሚያዘገይ ይገልጻሉ። አንድ ሰው ካለበት 11 ዓመት ወደ ኋላ ወጣት እንደሚያደርጉ ተገልጿል። ያ ማለት 51 ዓመት የሆነው ሰው የ40 ዓመት አይነት ብሬን ኤጅ እንደሚኖረው ተገልጿል። ብሮኮሊ ለአንጎል ጤና፣ ለማስታወስና ለማሰብ አቅም ብላችሁ ስትመገቡት ሌሎች ብዙ ጥቅሞችን ማግኘት ይቻላል። እነሱም ለልብ ጤና፣ ለሆድና ለአንጀት ጤና፣ ለምግብ ልመት መሻሻል፣ ለአጥንት ጤና፣ ለቆዳ ጤና፣ ለጸረ ኦክሲደንትና ለጸረ ብግነት ተግባር መኖር፣ ለበሽታ የመከላከል አቅም መጨመር፣ ካንሰርን ለመከላከል፣ የደም ስኳርን ለማመጣጠን ይረዳል። ስለዚህ ብሮኮሊ ጤናማ ከሚባሉ ምግቦች አንዱም ስለሆነ ተመገቡት። በአራተኛ ደረጃ የሚገኘው እንግዲህ ዋልነት ነው። አሳን መመገብ የማይመቸው ሰው ካለ ዋልነትን መጠቀም ይቻላል። ዋልነት ተግባሩ ከአሳ ጋር ይመሳሰላል። በኦሜጋ 3 መጠኑ ይታወቃል። ሌሎች ወሳኝ ንጥረ ነገሮችንም ይዟል። ዋልነትን ኢትዮጵያ ውስጥ ከሆነ በተለይ ትልልቅ ከተሞች ላይ ታሽጎ ልታገኙ ትችላላችሁ። ዋልነት የማስታወስ አቅምን ለመጨመር፣ የማሰብ ብቃትን ለማሻሻል፣ የአእምሮ ጤናን ለመጠበቅ ይረዳል። ይህም ጠቃሚ ተግባር የሚፈጽመው በሶስት ወሳኝ ንጥረ ነገሮች ምክንያት ነው። አንደኛው በኤኤልኤ ምክንያት ያ ማለት አልፋ ሊኖሊኒክ አሲድ ምክንያት፣ ሁለተኛው በፖሊፊኖል፣ ሶስተኛው በቫይታሚን ኢ ምክንያት ነው። እነዚህን በደንብ እናያለን። እነዚህ ነገሮችም ለየት የሚያደርጉት ነገሮች ናቸው። ዋልነት በቫይታሚን ኢ መጠኑም ብዙ ጥቅሞችን ይሰጣል። ቫይታሚን ኢ ለእውቀት ተግባር ይረዳል። የአእምሮ ህዋሳትን ሴል ሜምብሬን ወይም የሴል ሽፋን ከነጻ ራዲካሎች ጉዳት በመጠበቅ የኮግኒቲቭ ፋንክሽንን ወይም የእውቀት ተግባርን እንዳይቀንስ ይረዳል። የኒውሮን ኤጅ ሪሌትድ ዲጀኔሬሽን ይከላከላል ወይም ይቀንሳል። ዋልነት ፖሊፊኖሎችንም በመያዙ ፖሊፊኖሎች ለበተር ቨርባል ሚሞሪ ወይም ንግግሮችን ለማስታወስ አቅም ይረዳል። ለምክንያታዊነት ወይም ለሪዝኒንግ፣ ለለርኒንግ ስፒድ ወይም ለፈጣን የመማር አቅም ፖሊፊኖሎች ይረዳሉ። የኒውሮኖችን ማይቶኮንድሪያል ኤፊሽንሲን በመጨመር ኢነርጂን ቦስት በማድረግ የአንጎል የፕሮሰሲንግ አቅምን ለመጨመር ይረዳል። ሌላው የዋልነት ጥቅም በኤኤልኤ መጠኑ ምክንያት ነው። ኤኤልኤ በሁለት መንገድ ይሰራል። አንደኛው ራሱ ኤኤልኤ ለብሬን ሴል ኮሚኒኬሽን ወይም ለአንጎል ህዋሳት መግባባት
ብግነትን ለማስወገድ፣ ለተሻለ የማሰብ የማስታወስ አቅም ይረዳል። እንዲሁም ለጥርት ላለ አስተሳሰብ ወይም ክሊየር ቲንኪንግ ይረዳል። እንዲሁም የተወሰኑ ኤኤልኦች ወደ ዲኤችኤ በመቀየር ለተለያየ አገልግሎት ይውላሉ። ዲኤችኤ ለአንጎል የመዋቅር ድጋፍ ይሰጣል። የአንጎል ህዋሳት መዋቅር ተግባርን ይጨምራሉ። ዲኤችኤ የአንጎል ግሬይ ማተር ዋና አካል ነው። እንግዲህ ብሬን ግሬይ ማተርና ዋይት ማተር የሚባሉ አሉት። ግሬይ ማተር የሚባለው ውጨኛው የብሬን ክፍል ነው። እንዲሁም ዲፕ ውስጥ ላይም ግሬይ ማተር ይገኛል። መሀለኛው ዋይት ማተር ነው። ስለዚህ ዋናው የግሬይ ማተር አካል ነው። ስለሆነም ለኢንፎርሜሽን ፕሮሰሲንግ ኤንድ ሚሞሪ ወይም ለማስታወስ ሂደት እንዲሁም መረጃን በማሰባሰብ በመተርጎም ፕሮሰስ በማድረግ ስራ ላይ ይሳተፋል። ለኒውሮፕላስቲሲቲ ያገለግላል። አዳዲስ ሲናፕሶችን ለመፍጠር ይጠቅማል። ይህም ለለርኒንግ እና ለአዳፕቲንግ ያገለግላል። ወይም አንድ ነገር የመላመድ አቅምን ለማሻሻል የመማር አቅምን ለመጨመር ይረዳል። የደም ዝውውርን በመጨመር ወደ ሰረብረም የሚደረገውን የደም ዝውውር በማሻሻል ለአንጎል ህዋሳት በቂ ኦክሲጅን ኒውትረንት እንዲደርሳቸው ይረዳሉ። ዋልነት ጠንካራ የጸረ ኦክሲደንት ባህሪም አለው። የዋልነት የጸረ ኦክሲደንት ተግባር ወይም እንቅስቃሴ በአንጎል ላይ በጣም ይጨምራል ወይም አንጎል ላይ በደንብ ይስተዋላል። ይህም የኒውሮኖችን ወይም የአንጎል ህዋሳትን ከኦክሲዳይዝ ጉዳት ለመጠበቅ ይረዳል። የቅርብ ጊዜ ጥናቶች እንዳሳወቁት ከሆነ ዋልነትን አብዝተው የሚመገቡ ሰዎች የተሻለ የማስታወስ አቅም፣ ፈጣን የማሰብ አቅም እንዳሳዩ ይገልጻል። ይህ የማሰብ የማስታወስ አቅምም በሁሉም የእድሜ ክልል ተስተውሏል። ዋልነትን ለአንጎል ጤና፣ ለአንጎል ተግባር የማስታወስና የማሰብ አቅምን ለመጨመር ብለን ስንመገበው ጎን ለጎንም ብዙ ጥቅሞችን ይሰጣል። ከነዚህም ውስጥ ለልብ ጤና፣ ለምግብ ስርዓተ ልመት ጤና፣ ለቆዳ ጤና፣ ለጸጉር ጤና፣ ለደም ስኳር ምጥጥን፣ ለክብደት ምጥጥን፣ ለጠንካራ የጸረ ኦክሲደንትና የጸረ ብግነት አቅም መኖር ሙድን ወይም ጥሩ ስሜትን ለማሻሻል ለማምጣት ይረዳል። ስለዚህ ተመገቡት እንላለን። ስለሆነም የተጠቀሱትን ጥቅሞች ለማግኘት በቂ የተጠቀሱት ንጥረ ነገሮች እንዲኖሩን ከአንጎል ከነርቭ በሽታዎች ችግሮች ለመጠበቅ የአንጎል ጤናን ተግባርን ለማሻሻል የማሰብ የማስታወስ አቅምን ለመጨመርና ለአጠቃላይ ጤንነት አሳን፣ ብሉቤሪን፣ ብሮኮሊን፣ ዋልነትን መመገብ በጣም ይረዳችኋል። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት በማድረግ ይህ ቪዲዮ ለሌሎች እንዲደርስ የድርሻችሁን ተወጡ። በቅንነት ካየነው ሁላችሁም ይህን ቪዲዮ ላይክ ብታደርጉት ይህ ቪዲዮ ለተለያየ ሰው ተደራሽ ይሆናል፣ እኛንም ያስደስታል። ስለዚህ ሁላችሁም አሁኑኑ ላይክ አድርጉት። ተመሳሳይ ቪዲዮዎችን ማግኘት ከፈለጋችሁ ሊንኮቹ ከስር ተቀምጠዋል፣ ተመልከቷቸው። በእውነት ስላዳመጣችሁን እያመሰገንን በሌላ ቪዲዮ በተለያየ ጤና መረጃ እስክንገናኝ ሰላም ቆዩ። ሰላማችሁ ይብዛም።